መስፍኔ ተሰብስባችሁ ጠብቁኝ አለ። አባዬ ነው የተዋለ እንዴ? አራራዩ ምን ነው ሽምግልና ነው ዛሬ ነው እንዴ? የምን ሽምግልና? ያ ሴትዬ ነው። ምን አደረገች? እማዬ እንደዛ ነው እንዴ? ኧረ አይደለም። እንዴት እንደዛ ይሆናል? ታዲያ አባዬ ለምን ተሰብስባችሁ ጠብቁኝ አለ? መስፍን እኮ እብድ ነው፣ አያደርገውም አይባልም። ቆይ ስራ እንዴት ሳይነግረኝ? አና ምን ሆነሻል? በግምት ነው እንዴ እንደዚህ የምትሆኚው? አንዳንዴ እኮ አቶ መስፍን እንደዛ ነው ያደርገዋል። እኔ ጉዴ! እሺ ምንድን ነው የማደርገው? ቢመጡ ታዲያ ምን ችግር አለው? እስኪ አንዴ ተረጋጊ። እማዬ እንዴት ነው የምረጋጋው? ሰላም ለዚህ ቤት ይሁን። መስፍን አባዬ ምንድን ነው? ወይ አዲስ አበባ ነገር ነው ማለት ብሎ ሲችማግሌ ላኩት መለስ ካሉሽ እኔ የምልህ ጓደኛዬ የት ሄዶ ነው? ከኤልያስ ጋር ነው የወጣው። ከደሴ የመጣው ልጅ ነው? አዎ ከእሱ ጋር ነው ተያይዘው የወጡት። ይሁን እንግዲህ እንሂድ። ደግሞ ያስቡ ፋዘርዬ፣ እዚያ ሄደን እናሰማምጣታለን። ሄደ ወዲያ የሚያሰምጥ ያስምጥ። ይኸው ደግሞ ፋኖሴ ፊት ሄደን አንዲት ነገር ትንፍስ ስላለው ብትል ውርድ ከራስ አራሳሱ ፋዘርዬ ና ወዲያ። እኔ ምንም ነገር አውራ ቢሉኝ ራሱ አላወራ። አረ ይጠብቁኝ። እንዴ ምንድነው ነው? መተሳሰብ። አሁን መቼም ለምን እንደዚህ እንደምላችሁ ይገባችኋል አይደለም? ማለቴ ለምንድን ነው? መቼም ወጣቶች ያጠፋሉ። ሁላችንም ወጣትነትን አልፈነዋል። ይቺ ልጅ አጥፍታለች፣ በጥፋቷ ደግሞ ተጸጽታለች። ስለዚህ ይቅር መባባል አለብን። እማዬ የሆነ ሁሉ ነገር ባይሆን በጣም ደስ ይለኝ ነበር፣ ግን ደግሞ ሆኗል። እሺ እኔ ምን ላድርግ? አዎ ያለፈውን በይቅርታ ማለፍ የነገውን በደስታ ለመቀበል ይጠቅማል። ስለዚህ እባካችሁ ይቅር ተባባሉ። አቶ ኖላዊ፣ እኔ እኮ ልጄን ጠልቻት ሳይሆን ያደረገችው ነገር አናዶኝ ነው። ከልጆቼ በላይ እኮ ዓለም የለኝም። አውቃለሁ እማዬ፣ እባክሽ ይቅር በይኝ። እሺ ተነሺ፣ ይቅር ብዬሻለሁ። በቃ ተነሺ። ኦሽ እንደሱ ነው የሚያምርባችሁ። በላንተ ደግሞ ቀፋት። አሴር በድጋሚ በጣም ይቅርታ። እኔ እኮ በጊዜው ተናደድኩብሽ እንጂ አልተቀየምኩሽ። ምንም ቢሆን እንደዛ ልናገራችሁ አይገባም ነበር። ሀና ለልጁ አስበሽ ሳይሆን እኛን ለመጠበቅ እንደሆነ ይገባኛል። ቢሆንም ቀስ ብዬ ልነግራችሁ እንጂ እንደዛ ልናገራችሁ አይገባም ነበር። አንዬ እንግዲህ እናንተ ቁጭ ብላችሁ ተወቃቀሱ። እኔ የሆነ ቦታ ደርሼ ልምጣ። ወዴት ሊሄዱ ነው? እሱ አይነገርም። እናንተ ተጫወቱ፣ እኔ እመለሳለሁ። እሺ አባዬ፣ ሰላም ዋል። ሰላም ዋል። እሺ። አቶ በቃሉ ቤትን ከስራ አባረራት። እንግዲህ አቶ በቃሉ ለረጅም ጊዜ በታማኝነት ልጅ ቤቴ እያለ የፈለገውን ነገር እያዘዛተኝ ብዙ ነገር አረግልሻለሁ ብሎ ቃል ገብቶላት ነበር። አሁን ግን ቃሉን ሳይፈጸም ከወዲሁ ቤትን ከስራ አባሯታል ማለት ነው። የዚህም የነሱ የሁለታቸው ጠብ ምክንያት የሆነው አንተነ በመሀል ገብቶ ቤትን ሰልል ተብሎ ቤትን እየሰለለ ነበረ። እናም ካላንተ ፍቃድ በተደጋጋሚ መስፍንን እያገኘችው ነው፣ ከእሱ ጋር እየተገናኘች ነው፣ የምትሰራው ነገር አለ ብሎ ስላሳጣት እሱም እህቷን ካገታት በኋላ አሁን ላይ ከስራ አባሯታል። እሷን በጣም ነው ያዘነችው። ምክንያቱም ቢያንስ እንኳን ከስራ እንኳን ብታባሪ ችግር የለም፣ ግን እህቴን የት እንዳለች እንደምታውቅ እርግጠኛ ነኝ። ስለዚህ እህቴን ተውልኝ፣ በቃ ልለምንህ፣ ራራልኝ፣ እህቴን ተውልኝ ብሎ በጭራሽ እኔን ጭራሽ ወንጀለኛ እያደረሽ ነው ወይ እህትሽ የት እንዳለች አላቅም ብሎ ዘግቷታል ማለት ነው። እሷም ያላትን መረጃ ስላንተ ነህ፣ በተደጋጋሚ ከወይዘሮ ሜላት ልጆች ጋር እየተገናኘ ነው ብላ ብትናገርም እሱ እርግጥ መጨረሻ ላይ ጭንቅላቱ ላይ ያስገብሩታል። መረጃ አይናቅም ብሎ ነው መሰል። ነገር ግን እሷን ከዚህ በኋላ ዓይንሽን ማየት አልፈልግም ብሎ ከስራ አባሯታል ማለት ነው። በዚህ መንታ እንግዲህ አንተነህን ጠርቶ የምሰማው ነገር ምንድን ነው? ከሁለት ወፍረሃል። የወፈርክበት ምክንያት መቼም በእኔ ደመወዝ ብቻ አይመስለኝም፣ የሆነ ሌላ ቦታ ተጨማሪ ደመወዝ እየተከፈለህ ነው ብሎ ከወይዘሮ ሜላት እንደጠረጠረው ነገረው።
እናም በጭራሽ እኔ ከእሷ ጋር እየሰራሁ አይደለም። የነገረህ ሰው እንደውም ልትገለኝ እንደሆነም አብሮ መናገር ነበረበት። እሷ ልትገልህ ነበር ብሎ ሲለው በምክንያት ነው አንተን የምትገልህ ከኔ ጋር እንደምትሰራ አውቃ እንዳትም በጭራሽ እንደሱ አይደለም በልጆቿ ጉዳይ ነው የሚመስለኝ ብሎ እናም እኔ እሷ ሽጉጥ እንዳላት ብሎ ነው ሽጉጥ አለ ለመካድና እኔን ለመሸወድ ብትሞክር አልለቅህም፣ አሁን ላይ አልፈልግም ውጣልኝ ብሎ አስወጥቶ ልከታል ማለት ነው። እናም ቤቲ በጣም ብዙ ውለታ ስራ እንዲቀጠር ያደረገችው እሷ ነበረች። አሁን ግን ቤቲን ከጨዋታ ውጭ አድርጎ የራሱን ስራ እያደላደለ ይገኛል ማለት ነው። ቤቲም እንዲሁ ዝም ብላ አርፋ አትቀመጥም። በተለይ እህቷን አግቶ ነገር ግን የተለየ እርምጃ ብትወስድ እህትሽ በአለቃ ስር ስለሆነች ልትጎጃ ትቻለሽ ቢያንስ ነገር ስለዚህ መጠንቀቅ አለብሽ። ምንም ከድርጅቱ ብትወጪ እንኳን የድርጅቱን ሙሉ ምስጢር ስለምታውቂና ብዙ ነገር ስለምታውቂ እንዲተውሻል ማለት አይደለም፣ አሁንም ይከታተልሻል። ስለዚህ ለእህትሽ አስቢ ብሏታለኝ። እሷ ግን ምን ማድረግ እንዳለባት በጣም ግራ ገብቷታለኝ። የሚረዳት የሚያግዛት ሰው የለም። እህቷን ከዛ ሰውዬ እጅ የሚያስጥልላት ሰው እየፈለገች ትገኛለች። እሱም ብቸኛው ሰው እንግዲህ አቶ መስፍን ነው። ለእሱም ስልክ ደውላ ያላትን ባለፈው ላስብበት ብለው ነበር። መረጃውን ቤተሰብክን የሚያድን መረጃ አለም ቤተሰብህም ሙሉ ቤተሰብ ፊቱኛ ነው የምናገረው እነሱን ሰብስብና እናገራለሁ ባለችው መሰረት ትናገር ነበር። ከዛ ግን ሀሳቧን ቀይራ አሁን ላይ ድጋሚ ደውላ መናገር ፈልጋለሁ ብላ ነግረዋለች። እሺ ብሎ እሱም ፈቃደኝነቱን አሰምቶ ሙሉ ቤተሰቡ እንዲሰበሰብ ካረገ በኋላ ሙሉ ቤተሰቡም ለምንድን ነው የተሰበሰብን እያሉ እነ ሜላትና እነ ሀና ሰላም ሁላችሁም ተሰብስበው ለምንድን ነው አባዬ የሰበሰበን ሽማግሌ ሊላክ ይሆናል ሲላት፣ ሀና ደግሞ በጭራሽ አበደች፣ እንዴት አሁን ሽማግሌ ይልካል እንዴት ሳይነግረኝ እያለች እያበደች ነበር። ወንድሟም ገና ባልሆነ ነገር ጠርጥረሽ ነው እንደምታብጁ ተረጋጊ፣ ሽማግሌም ላይሆን ይችላል እየተባባሉ እያለ በሩም ሲከፍቱ ቤቴ ናት። ቤቴ እንኳን አይደለም በአካል አይታት ለቤቷ ድረስ መጣ። ስሟ ሲጠራ በጣም ነው የምትናደደው ወይዘሮ ሜላት። እንደውም ቤቴልሔም በላተኝ ቤቴ ሳይሆን እያለች ነበር የምትናደደውና ሁልጊዜ የጠባቸውና የብጥብጣቸውን ምክንያት ቤቴ ናት። በዚህም ምክንያት እቤት ድረስ ይዟት መጥቷል እና ተረጋጊና ሁሉን ነገር እንነጋገር እያላት ነበር። እሱም ለማረጋጋት እየሞከረ ነው። እናም ቤቴ ቤት ድረስ እንግዲህ መታ መረጃውን ልትናገር ነው። እሷ ከተናገረች ደግሞ አቶ በቃሉ ያልቅለታል ማለት ነው። እሷ ከተናገረች እውነቱን ወይዘሮ ሜላት እጅ ከገባ ሚስጥሩ እሷም ድርጅቷ ይድናል። ብዙ ነገሮች መቀየር ይችላሉ። ሀናም ከያሲር ጋር ታርቃለች። በባለፈው ተጣልተው ነበረ በአንተነህ ምክንያት። እሱም ያው በእርግጥ እሷ እንዳትጎዱብኝ ስለምፈልግ ነው ችግር ውስጥ እንዳገቡ ነው ብላ ስላለችው አልተቀየማትም። ነገር ግን ቤት መጥተው ታርቀዋለኝ። እኔ በአንተ መፈቀሬ እድለኛ ነኝ። አንተ በእኔ ምክንያት እየተጎዳ ስትሆን ደግሞ በጣም ነበር እማዝነው። እኔ መድኃኒት ሆኜ ያለው ነገር ግን ሊሆን አይችልም። እዝራ ማፍቀር አቁሜ አንተን ባፈቅር ደስ ይለኝ ነበር፣ ነገር ግን አይሆንም ብለዋለች። እና ችግር የለውም እኔ አንቺ ብቻ ደስተኛ እንድትሆኝ ነው የምፈልገው ብለው በዚህ ምክንያት ታርቀዋለኝ ማለት ነው። አባባ ኖላዊም ስለታረቁ ሁለታቸውን በጣም ደስ ብሏቸዋለኝ። ያው ያሲር ምንም ቢሆን አይናደድባትም በሀና ቢናደድባት እንኳን ወዲያው ነው ይቅርታ የሚጠይቃት። አባባ ኖላዊም ሀና ሚስጥሩን የቤተሰቧን ሚስጥር ስለነገረቻቸው ከሰላም ጋር ለማስታረቅ ወደ ወይዘሮ ሜላት ቤት ሄደው ነበር። እናም ያለውን ነገር ሁሉ በልጅነታቸው ያሳለፉትን የሱስ የውጣ ውረድ ህይወት ለሰላምና ለእናቷ ትምህርት እንዲሆኑ ከነገራቸው በኋላ ሁለታቸውም እንዲታረቁ አድርጓቸዋለኝ። እናም ሀና ለእናንተ የሀዘን ምክንያት ስቷን የኔ ደግሞ የመዳኔ ምክንያት ናት። ምክንያቱም እሷን ምክንያት ስላደረግኩ ነው። ለእሷ መኖር ስላለብኝ ስሜ ካሸብር ወደ ኖላዊ ጠባቂነት የተቀየረው ሀናም እግዚአብሔር በህይወቴ ስለላከልኝ ነው እና እግዚአብሔር አያልቅበትም ብሎ በዛ ምሳሌ አድርጎ የእሱን ታሪክ አቀረበላቸው። እነሱም በጣም ነው የተገረሙት። ምክንያቱም 16 ዓመት ሙሉ ስታለቅስ የነበረው ሀናም በማጣት ወይዘሮ ሜላት አባባ ኖላዊ ደግሞ ህይወታቸው እየተቀየረ ነበር በእሷ ምክንያት እና ሰላም የናንም የ16 ዓመት ሙሉ
ሀናን ስትፈልግ ሰላምን ረስታት ነበር። በዛ ምክንያት ነው ሰላምም ያው ቤተሰብ ውስጥ ትኩረትና ቴንሽን ስታጣ ወደ ውጭ ሰው ሂዳ ይህ ሰይጣን የሆነ አንተ ነህ ላይ የጣላትና ብዙ ስህተቶችን የሰራች በዚህ ምክንያት እንደውም ወንድሟ ተረድቷታል። አንቺ እኮ ሰው በሚያስፈልግ ሰዓት ካጠገቢ ሰው አልነበር፣ እማዬ በምታስፈልግ ሰዓት አልነበረችም። ስለዚህ የሆነ የምትጠጊበት ሰው ፈልገሽ ነበር። አንተነን ስታገኙ ወደ እሱ ተጠጋሽ እና ራስሽን አትውቀሽ፣ ራስሽ እንደተለየ ሰው አታርጊ። ያንቺ የኛ ቤተሰብ አንቺ በምትሰሪው ስራ ክብራችን አይቀንስም፣ በምትሰሪው ስራ ደግሞ ክብራችን አይጨምርም ብሎ እንደውም ጭንቀቷን የበለጠ አቀለለላት። ስለተረዳት ሰው የሆነ ጥፋተኝነት ስሜት ሲሰማው ሲረዳው የሰው ልጅ በጣም ነው ደስ የሚለው። ከመፍረድ ይልቅ አንድ ሰው ላይ የሆነ ጥፋት ሲያጠፋ ከመፍረድ ይልቅ መረዳት ያንን ሰው የተሻለ ያደርገዋል። ከምናሴ የተማርኩት ነገርና እንደዛ ነው። በቃ የሆነ ጥፋተኛ ነኝ ምናምን ሲል ሰው ከዛ በቃ አንተ ጥፋተኛ ነህ፣ ነገር ግን ሁሉም ሰው የሚያደርገው ነገር ነው፣ ኖርማል ነው ሲባል ከቀቢጸ ተስፋ ወጥቶ ወደ ራሱ ህይወት ወደ ሰው ነኝ ወደ ማለት በቃ ወደ መስተካከል ይሄዳል እንጂ አንተ አሁን ወይዘሮ ሜላት እንደምታረገው ሁሌም ልጇ ላይ መፍረድ፣ አንቺ ባለጌ ነሽ፣ አንቺ ታሳፍሪያለሽ ምናምን ስትላት የበለጠ ወደ ጥፋት ነው የምትሄደው እና ወንድሟና አባቷ ግን ይቅርታ ስላደረጉላት በጣም ደስ ብሏታል። በዚህ ምክንያት እንግዲህ ሰላም ተቀይራለች፣ ደህና ሆናለች አሁን ላይ።